ሰላማችሁ ይብዛልኝ ውድ እህት ወንድሞቼ፣ እንደምን ቆያችሁ? እንደምን ሳደረሳችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። አንድ ነገር ያው ብዙ ጊዜ ስለምንጠቅ ማለት ነው ወደዚህ እሱን ለመስራት ለማሳየት ነው ማለት ነው። ያው ማንኛውም ሰው የምናውቀውን ነገር ማስረዳት መልካም ነው ማለት ነው። አሁን ለምሳሌ ማህበር ላይ ማህበር ወሰቦች ያለ ነው ምስረታ በዓልን ማክበር እንፈልጋለን። ከዛ ደግሞ እንትንን ለመጻፍ አርምን ለመጻፍ እንፈልጋለን ማለት ነው። ዛሬ እሱን ነው እንደ እግዚአብሔር መልካም ፈቃድ የማሳያችሁ ማለት ነው። እሱም አሁን ለምሳሌ እዚህ ጋር ትገባላችሁ ማለት ነው። እናንተ ያሌላችሁ እዚህ ጋር ገብታችሁ ትጽፉታላችሁ እንትኑን ማለት ነው። አፕሊኬሽኑን ማለት ነው። ስትጽፉ ሜሮን ብላችሁ ነው የምትጽፉት ማለት ነው። ሜሮን ኮልጌት ብላችሁ ስትጽፉ እንደዚህ ያሉት አማራጮች አላችሁ ማለት ነው። እና እነዚህ ያሉ ማለት ነው እንዳለ ማለት ነው። ስለዚህ እናንተ ደግሞ ከዚህ እኔ ለምሳሌ ያለኝ ነው የምፈልገው ማለት ነው። እኔ ያለኝ እቺ ናት ማለት ነው። እቺ ሲኖረኝ አሁን እዚህ ጋር ከነካሁት ስልኬ ትንሽ ከሌሎቹ ትንሽ ለየት ያለ ስለሆነ ነው አለኝ። ግን እዚህ ጋር ከነካሁት ያኛው አፕዴት ይሆንብኛል። አፕዴት ከሆነ ደግሞ ተመልሶ ሊመጣልኝ አይችልም ማለት ነው። በጣም ሰዓት ይፈጀብኛል ማለት ነው። ስለዚህ እኔ አልነካውም። እናንተ እዚህን ኢንስታይል የምትሏን ከነካችሁ ለእናንተ ሰአቱን ቆጥሮ ይወርድላችኋል ማለት ነው። ሲወርድላችሁ ደግሞ ልክ ሲመጣላችሁ እሱን ስትነኩት ፍቃደኝነት ይጠይቃል። አለው የሚል ይመጣል ማለት ነው። እናንተ አለው ትላላችሁ ማለት ነው። እኔ እዚህ ጋር ለምሳሌ አለኝ ማለት ነው። ስላለኝ ሌላ አያስፈልገኝም ማለት ነው። እና ቅድም እንትን እያረኩኝ ነበረ። እዚህ ጋር ቆይ ኔክስት ብዬ እወጣለሁ። ልክ ስትከፍቱት እቺን ነገር ይመጣል ማለት ነው። ይሄ ማለት ነው ኮልጌት የምትሏን እቺን ትመጣለች ማለት ነው። ከዛ እሷን ስነካት እንደዚህ ያለ ከፎቶ ምርጫዎቹ ጋራ በተለያየ መልኩ ይመጣልኛል ማለት ነው። የሰው ፎቶ፣ ስዕል አድኖች፣ ማንኛውም ሰው ማለት ነው ይመጣልኛል ማለት ነው። ከዛ ምን አደርጋለሁ እዚህ ጋር ለምሳሌ ለአርም ነው የምፈልገው ወይ ለአርም ስዕል አድኖም ሊሆን ይችላል። በተለያየ ቦታ ገብቼ ላወጣ እችላለሁ። ለምሳሌ የኪዳነ ምህረትን ላንሳ። ኦኬ ኔክስት ልበለው ማለት ነው። ኔክስት ላለው ይቅርታ ያው ትንሽ እንትን አለ ስልኬ ፉል ስለሆነ እንትን ማስታወቂያ ይገባል ማለት ነው። ከዛ ይሄንን ላብራቶሪ ስንነካ አማራጮች ይሰጠናል ማለት ነው። አማራጮች ብዙ አማራጮች ይሰጡናል ማለት ነው። የተለያየ አማራጮችን እኛ ማድረግ ከፈለግን ማድረግ እንችላለን። ለምሳሌ እዚህ ጋር አሁን እኔ የምፈልገው እቺን ክቧን ነው ማለት ነው። ክቧን ስለምፈልግ እዚህ ጋር አምጥቼ እንደዚህ አስተካክላለሁ። እዚህ ጋር እንዲህ ይመስልልኛል ማለት ነው። ከዛ አሁንም እዚህ ጋር መጥቼ ከለሩን ለማምጣት እዚህ ጋር እነካለሁ ማለት ነው። እዚች ጋር አሁን ለእናንተ እዚህ ጋር ቀይ ሆኖ ያሳያችኋል ማለት ነው። በፊት ጥቁር ነበረ። ከዛ ቀይ ከለርን እነካለሁ ማለት ነው። እዛ እንደዚህ ማለት ነው። ማሳደግም እንችላለን፣ ማስፋት ማለት ነው። ማስፋትም ማጥበብም እንችላለን እንደ ፍላጎታችን ማለት ነው። አሁን ለምሳሌ እኔ እንደዚህ ላርገው እስቲ እናንተ ለማሳየት ስለሆነ ማለት ነው። እዚህ ጋር ደግሞ ከላይ አናቱ ላይ ምን አለች ካሜራ የምትል እዚች ጋር አለች ማለት ነው። ከዛ እሷን አንዴ እነካታለሁ ማለት ነው። ሴፍ ጋላሪ ውስጥ ይለኛል ገብቷል ማለት ነው። አሁንም ወደ ኋላ መለሳለሁ። ኔክስት ብዬ ወደ ኋላ መለሳለሁ። ከዛ እዚችን አጠፋታለሁ። ከዛ መጥቼ ቅድሟን ክቧ ውስጥ ያስገቧትን እወስዳለሁ። አሁንም ኔክስት ላለው ከዛ አሁንም እዚህ ጋር ቀጥታ መጣልኝ ማለት ነው። አሁንም እዚህ ጋር ክቧን ነው ምነካው ማለት ነው። እዚህ ጋር ክቧን እነካታለሁ። እዚህ ጋር እንደ ቅድሙ እንደተለመደው እነካታለሁ። ከዛ ቢጫ ከለር እፈልጋለሁኝ እንደዚህ አረጋታለሁ ማለት ነው። እንደ በፊቱ ማለት ነው። ከዛ እቺን አጠጋት በእንትኑ እንዳያልፈው እንዳያንስ
አርጌ እንደዚህ አስተካክላታለሁ ማለት ነው። በቃ እንደዚህ ያረግና አሁንም ከላይ ካሜራ አለች፣ ካሜራዋን ነካታለሁ። ከዛ በቃ ሴፍ ጋላሪ ውስጥ ይለኛል። ከዛ እንደዚህ እመለሳለሁ። ከዛ አሁንም እመለሳለሁ። እንደዚህ ስነካ ኔክስት የሚል ይመጣልኛል። እቺን አጠፋለሁ። ከዚህ ጋችን ነው የምፈልገው እኔ። አሁንም ኔክስት እላታለሁ ማለት ነው። ኔክስት ስላት አሁንም እዚህ ጋር ላይብራቶሪ ስነካ እቺን ክቧን ነው እንደቀደሙ ማለት ነው የምፈልገው። እዚህ ጋር ከለሩ ስመጣ አሁን የምፈልገው አረንጓዴ ነው ማለት ነው። ከዛ እንደ ቅድሙ እንደዚህ አረጋለሁ ማለት ነው። ከዛ እንደዚህ እንደዚህ አጠጋ ቢጫው ተደበቀብኝ። እንደዚህ ለማድረግ እንደዚህ ማለት ነው። አሁን ጨርሻለሁ። ስለጨረስኩኝ ከላይ አሁንም ካሜራዋን ነካታለሁ። አሁንም ወደ ኋላ ይመልሰኛል። ኔክስት ብዬ እመለሳለሁ ማለት ነው። አሁንም ከዚህ እችን አጠፋታለሁ። አሁንም እችን ወስዳታለሁ ማለት ነው። እዚህ ጋር እመጣለሁ። አሁንም ኔክስት እላታለሁ። አሁንም እዚህ ጋር ነካለሁ። እቺ ጋር እመጣለሁ ማለት ነው። አሁን ደግሞ እሱን ከዚህ ይሄንን ሳልነካ ቆይ እዚህ ጋር በመጀመሪያ ነበረ ማድረግ ያለብኝ። ቆይ ወደ ኋላ መልሼ ላሳያችሁ ማለት ነው። በውስጥ ከለሩን ማድረግ አለብኝ ማለት ነው። እና እዚች ጋር እንደዛው ኔክስት እላታለሁ። ከዛ ይቅርታ፣ ከዛ እዚህ ጋር መጥቼ ከለር እመርጣለሁኝ ማለት ነው። እዚህ ጋችን እንነካለን ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። እችን እንዲነካለሁ ማለት ነው። ከዛ ከለሩ ይመጣልኛል በተለያየ መልኩ ማለት ነው። እኔ የምፈልገውን ማድረግ አለብኝ ማለት ነው። ደስ ያለኝን አረጋለሁ። እኚህም ከፈለኩ ከዚህም ከፈለኩ ከዚህም ከፈለኩ ደስ ያለኝን እኔ አረጋለሁ። ፍላጎቴ ነው። እሱ እንደ ፍላጎታችሁ ሁላችሁም ማድረግ ትችላላችሁ ማለት ነው። ከዚህ ጋር ወጣችሁ ሌላም መምረጥ ይቻላል ማለት ነው። ምክንያቱም አለ ይቅርታ ፎቶ አነሳብኝ። አሳንሶብኝ ነበረ መለስኩትኝ ማለት ነው። ከዛ እዚህ ጋር አሁንም ይሄንን ጨርሻለሁ። ከዛ ከለሩን ስለመረጥኩኝ አሁን ቀዩን እነካለሁኝ ማለት ነው። ቀዩ ስነካ እንደዚህ ይሆንልኛል። እዚህ ጋር በጣም ሰፋ ከለሩን እንትን አሰምረዋለሁ ብዬ እየተለቀብኝ መጣ ማለት ነው። እሺ አሁን እንደዚህ ስናደርግ የሌላ ቦታ አትነካኩ እናንተ ኖርማሊ በኖርማሊ ያርጉት ማለት ነው። ካልሆነ ወደ ኋላ መልሼ ላሳያችሁ እችላለሁ ማለት ነው። ወደ ኋላ ልመልሰው ማለት ነው። ኦኬ እዚህ ጋር አሁንም መጥቻለሁኝ ማለት ነው። አሁን እዚህ ጋር ከለሩን እመርጣለሁኝ። ከለር እመርጣለሁኝ። እዚህ ጋር ነክቼ ቀይን እንደፈለኩ ማድረግ እችላለሁኝ ማለት ነው። እንደዚህ ከለሩ ማለት ከእንትኑ ጋራ ማች የሚያደርገው መሆን አለበት ማለት በቃ ከሱ ድምቀት የሚሰጠው ምናምን መሆን አለበት። ለምሳሌ ይሄንን ከለር እኔ እፈልጋለሁ እዚሁን አረኩኝ ማለት ነው። አሁን እዚህ ክቧን አረጋለሁ ማለት ነው። ክቧን ካረኩ አሁን ምን አደርጋለሁ? እንደዚሁ ተዋለሁ እንደ ቅድሙ አላጠጋጋውም ማለት ነው። አሁን ምን አደርጋለሁ? እዚህ ጋር የከለሩን ቀዩ ስላረኩኝ እንደዚህ አደርጋለሁ ማለት ነው። ሰፋም ካረኩ እንደዚህም ስፋት ከፈለኩም እንደዚህ አደርጋለሁ። ጠበብም ከሆነ ይሄ ማለት ነው።
የብራንዱ ማስፊያና ማጥበቢያ አለ ማለት ነው። ከዛ እዚህ ጋር አሁንም ካሜራ እናነሳለን፣ ወደ ኋላ እንመለሳለን ማለት ነው። ያው ይቅርታ፣ ያው ማስታወቂያ በየሰዓቱ በየእንትኑ እየገባብኝ ነው ማለት ነው። እሺ እዚህ ጋር እችን አጠፋታለሁ። አሁንም እዚህ ጋር መጥቼ እችን አሁንም ወስዳታለሁ። ከዛ ኔክስት ላለው ማለት ነው። አሁንም እንደተለመደው እዚህ ጋር መጥቼ እችን እነካለሁ ማለት ነው። ከዛ አሁንም የከለሩ ጋር ማለት ነው። አሁን ቢጫ ነው የምፈልገው፣ ቢጫ አረጋታለሁ ማለት ነው። አሁን ምን እናደርጋለን? ቀጥታ ወደ ቢጫው ቀዩን አስጠጋለሁ እንደቀደሙ ማለት ነው። እንደዚህ ማለት ነው። ይቅርታ በለጠ ማለት ነው። ይቅርታ ትንሽ ስልኬ አስቸጋሪም ስለሆነ ነው እንደዚህ አድርጌያለሁ ማለት ነው። አሁንም ፎቶ አነሳዋለሁ። ሴቪንግ ጋላሪ ይለኛል፣ ገብቶልኛል ማለት ነው። አሁንም ወደ ኋላ መለሳለሁ ኔክስት ብዬ። ከዛ ስመለስ እችን አጠፋታለሁ። ከዛ አሁንም እዚህ ጋር እመጣለሁ ማለት ነው። ኔክስት እላታለሁ ማለት ነው። ኔክስት እላታለሁ። እዚህ ጋር አሁንም እዚህ ጋር እመጣለሁ ማለት ነው። እዚህ ጋር እችን ነካለሁ። ከዛ እዚህ የከረሩን ነካለሁ። ከዛ አረንጓዴ ያደርጋለሁ ማለት ነው። እንዲህ ደመቅ አደርግላታለሁ። አሁንም እንደ ቅድሙ አስጠጋለሁ ማለት ነው። ያው እንደዚህ ይመስላል ማለት ነው። አሁን ጨርሻለሁ ማለት ነው። ይሄንን ይመስላል። ግን ይሄንን የፈለኩት እዚህ መሀል ውስጥ ነበር የፈለኩት። ባዶ ክፍተት ያለበት ቦታ ቶሎ ስላላደረኩት ነው እንትን የሆነብኝ ማለት ነው። ምንም ችግር የለውም። አሁን እዚህ ጋር እናንተ አንዴ ከተለማመዳችሁ እንደፈለጋችሁ እንትን ማድረግ ትችላላችሁ። እና አሁን ወደ ኋላ እመለሳለሁኝ፣ እወጣለሁ ከዚህ ማለት ነው። እዚህ ጋር እወጣለሁ ከዚህ እንዳለ ማለት ነው። አሁን ምንድነው የቀረኝ? እላው ላይ መጻፍ ማለት ነው። የተለያዩ ጽሁፎችን እላይ ላይ ለመጻፍ ማለት ነው። እዚህ ጋር አማሪክ ዶልስ የሚል አለ። እሱን ትነካላችሁ። ካላችሁ አላችሁ፣ ካሌላችሁ ማውረድ ትችላላችሁ። ፕሌይ ስቶሪ ውስጥ ጽፋችሁ ማለት ነው። እዚህ ጋር ስነካ የጋላሪ እዚህ ጋር ማለት ነው። ይቅርታ እዚህ ጋር አለች። እዚህ ጋር የፎቶ የጋላሪ ምልክት ማለት ነው። ከታች ማለት ነው። ከግራ በስተ በኩል ማለት ነው። በግራ በኩል እዚች ጋር እሷን ስንነካ እቺ ትመጣልናለች አማራጭ። እኛ የቅድሟን ያሳመርናትን እንወስዳለን። እንደዚህ ከት እናረጋለን ማለት ነው። ከዛ እንደዚህ ስናረግ እቺን ጽሁፏን ከመሀል እናጽፋታለን። እላው ላይ ለመጻፍ የስክሪፕቶ ምልክት እዚህ ጋር አለች። ከዛ እሷን እንነካለን። እዚህ ጋር ደግሞ ቀይ ፕላስ የሚል አለ። እሱ ስንነካ ከላይ ጽሁፉ ከላዩ ላይ ይጠፋልናል። ግዴታ እሱን ማጥፋት አለብን ስንጽፍ። ከዛ እንጽፋለን። ለምሳሌ እንኳን አደረሳችሁ ልልበል። እንኳን በአጭር መሆን አለበት ጽሁፉ፣ በአጭር አጭር ማለት ነው። በረዥሙ አንዴ ከጻፍን እዚህ ጋር ላይመጣልን ሳይዙ እዚህ ጋር ቦታን ይዞ ላይስተካከልልን ይችላል ማለት ነው። እንደዚህ እዚህ ጋር እናስገባለን ማለት ነው። እንደዚህ ማለት ነው። እና ከታችም ደግሞ እዚህ ጋር የሆነች እንትን አለች ማለት ነው። ከቲቲ ብሎ ሁለት ደብል ቲ ማለት ነው። ከዛ የሆነች ጠቃጠቆ ነገሮች አሉ ማለት ነው። እሷን እንነካለን። እነሱን ስንነካ እንደዚህ የከለር አይነት ይመጣልናል ማለት ነው። እኛ ከሱ ላይ ማች ያደርጋል ምንለውን እንጽፋለን ማለት ነው። ከዛ እንደፈለግን ከረሩን እንደዚህ እንቀይራለን ማለት ነው። እንደፈለግን ማለት ነው። አሁን ለምሳሌ እኔ ይሄንን ከፈለኩኝ ይሄንን ልጻፍ ልበል። ይሄ ቢጫ ነው። ይሄ
ደመቅ የሚልልኝ የሚታይ መሆን አለበት ማለት ነው። በደንብ ለማንበብ እንዲመች ለማንኛውም አሁን እዚህ ጋር እንዲህ ማረጋለሁ ምርጫ መምረጥ አለብኝ። ከዛ አሁን ለምሳሌ እቺን ላርግ እስቲ ለእናንተ ለማሳየት ስል እዚህ ጋር ኦኬ እለዋለሁ ነካለሁ። ማዕከል ቤት ስነካ ያቺ ቀስቷ የምታሳይ መጥፋት አለባት። ምክንያቱም እንዲሁ ዝም ብዬ አንድ ቦታ ብነካ ከዚህ ይወጣብኛል ማለት ነው። አሁንም ደግሜ እዚሁ ጽሁፉን ለመጻፍ ጽሁፉን የጽሁፈት ምልክቱን ነካለሁ። አሁንም እንኳን ብያለሁ አደረሳችሁ ልበል። አሁን ደግሞ አደረሳችሁ እሺ አደረሳችሁ ብዬ እጽፋለሁ። ራይት ከላይ ላይ ስላለች እሷን ራይት ነካለሁ። ከዛ እዚህ ጋር ሳይዝ ቴክስት ሳይዝ የምትላለ እሷን እነካለሁ። ማሳጠርም ከዛ በእጄ ደግሞ እነኚህን ነክቼ እንደዚህ ማስተካከል ጽሁፉን ማለት